ቁመት ሜትር ከ82 ልጅ አለ አግብተህ ታውቃለህ? አላገባም ግን ልጆች አሉኝ። ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ካንተ ጋር ፓሪስ ወይ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። ኦኬ የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ አሜሪካ፣ አውሮፓ or ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍ ኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ thank you for being honest። እሺ ከ28 እስከ 38 ሃይማኖቷ ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆንም አሪፍ ብቻ ክርስቲያን ትሆን ዋናው ምንድነው ወላ አማኝ ብትሆን ችግር የለም። እሺ ዋናው ክርስቶስ ማወቅ ነው። እሺ that's true። ቁመቷ ረጅም፣ አጭር፣ ወፍራም፣ ቀጭን ምን አይነት ሰው ነው የምትፈልገው? ኖ እኔ እሱ ጥሩ ቆመና ያላት አለሽ አይደል? ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን የለባትም። አጥር ብትልም ችግር የለብኝም። እኔ ረጅም ሴት በጣም አልወድም፣ በጣም ረጅምም አልወድም። ኖርማል መካከለኛ ሰው ሁሉ ነገር ሰውነቷ መካከለኛ። በቃ መካከለኛው ወፍራም ብትሆንም ደግሞ ከቁመቷ ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ኦኬ ሰውነት ያለሽ አንተ ወርካው ጂም ምናምን ትሄዳለህ? አታይም እንዴ? እንደምታዩት ፍሌክሰብል ምንድነው ፍሌክስ እያደረገ ነው እያሳያችሁ ነው። ጂም ምናምን ትሄጂ ወርካ ዛሬ ጀምሪ ካልሆነ ማለት ነው ችግር የለውም። ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ ነው። አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናቹራሊ ኢቭን ከወለደች በኋላ ማለት ነው። ኖርማል ችግር የለውም። ማች ማድረግ የምትፈልጉ ዩሮፕ ኦኬ አሜን ፈረንሳይ ነው የሚኖረው። 40 ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከ82 ቁመቱ ረጅም ነው ሸበላ። 3 ልጆች አሉት አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጪ ላይክ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። 1ም 2ም 3ም እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ ብዙ ሪሌሽንሺፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ሚሚ ቴንክ ዩ ኔማ ትክክል ነሽ። እኔ ሲሪየስ ነው የምፈልገው ቁም ነገር። እኔ አሁን ምን የትም ቦታ መሄድ ይቻላል ችግር ወርቀት አለኝ ግን ምንድነው ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። እኔ ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። አይ አንደርስታንድ ሃኒ ሪኩዌስት አርገሽኛል። 1000 ፎሎወር አለሽ ግን ላስገባሽ አልቻልኩም። እስቲ ሪኩዌስት አርጊኝ ቢካዝ እዚህ ጋር አንዳንድ ጽፈሽ ማስገባት አልቻልኩም። ሃኒ አይሻለሁ ሪኩዌስት አርጊ። ሌላ ብዙ ወንዶች ስላሉ ነው እዚህ ውስጥ። ሌሎቻችሁ አንዳንድ ጻፉ። ሴቶች ማች ማድረግ የምትፈልጉ ከአሜን ጋር እንትን በላችሁ እንትን በሉ ምንድነው ስሙ እሺ ዙዙ ያለው 3 ልጆች አሉት ከአንድ ሴት አይደል? ከአንድ ሴት ነው ያለው አይደል? አዎ አይ ከስንት ሰው ነው ልጆች ያሉት ብላ ነው? አንድ ሴት ነው። አንድ ላይ 3ቱም አንድ ላይ ናቸው። አንድ ሴት 2 ወንድ። ኦኬ አሉ ዩሮፕም እዚህም ሲንግል ማም እንደዚህ ጓደኛ የሚፈልጉ ምናምን እና ጓደኛ ምናምን አልፈልግም። ቁም ነገር ትዳር ነው የምፈልገው። ኦልራይት ጋይስ ሰምታችኋል። አስገቢያታለች ደሊና። አው ግን እሷ ላይክ ጓደኛም ባልም ኖሯት አያውቅም። እንትና ልጅ አገረድ ናት። አረ እሷ አይቻታለሁ። አሁን ገብታ ነበርኩ። አልፈልግም እንደዛ አይነት። እሷ ናት። ይሄ እኮ እንዴት መሰለሽ ጥሩ ነው እኮ በጨዋነት ግን ሰው ልጅ ሲበዛ I don't know if it's me or የነሱ አውቀው ከሆነ ማለት ነው። ወንዶቹንም
ወንዶችንም ስተጀርመን አንዳንድ ቁጥር ይጽፋል ዮዮ የምትባል ጀርመን አለው ፈልገዋለሁ ብላለች ዮዮ ኦኬ you know what ያለ ቪዲዮ ማስገባት አልችልም ግን እስቲ ድምጽሽን እንስማው ነው ላስገባሽ she been requesting በጣም interested ሆና ማለት ነው ዮዮ ሪኩዌስት አድርጌሻለሁ guys please tap share copy link አድርጉ ግሊች አድርጎ ነው አሎ እኔ ፈልገዋለሁ እኔ 80 ዓመት ወይኔ እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ ሄሎ አቤት ሃይ ዋሻው እንደ ከየት ነው ከዚሁ ነው ያው አሁን ያስወጣሽውን ሰውዬ ፈልጌ ነው ኦ ታክ አሜንን አዎ ቪዲዮ ማብራት ትችያለሽ እባክሽን ትመልሺዋለሽ እሺ ቪዲዮ አንቺ ማብራት ትችያለሽ አይ አላበራም ግን ለምን ወረደ I don't know maybe ኢንተርኔቱ I don't know ለምን እንደወረደ what ችግር አለ ሚገርም ሳጋልጥ ይቆምጣላሉ what happened ባለቤትሽ ነው አዎ አንድ ቤት ነው የምትኖሩት ወይስ he said ልጆች አሉኝ ሶስት ልጆች አሉኝ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው ልጆቹ ምን ሆኖ ነው ያለኝ ሶስት ልጆች አሉት ከሷ ጋር ነው የሚኖሩት ከልጆቼ እናት ጋር ነው ያለው የኔ ያለችው አለሷ አንቺ ፈረንሳይ እሺ ዩሮፕኝ እዚሁ ነው ያለችው አለ ዩሮፕ ማለት ነው ዩሮፕ ነው የሚኖረው ፈረንሳይ እሱ ተለያይተን ነው እነሷ ተለያይተን ነው ያለው አዎ እውነት በእውነት የገባው ሳይው ደንግጬ ነው ኤው 700 ምናምን ሰው አለ እዚህ ቤታ ስንገናረ ምን አይነት ጊዜ ላይ ነው ያለ ነው ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ አይ ኖ እኔ ወልሽ እዚህ ጋር ይሄን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው ሶ የኔ እንትን አይደለም ገባሽ ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው ለዛ ነው ቪዲዮ ማስበራው ባይ ዘ ዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ ለምን ቪዲዮ ካላበራችሁ ምደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባ ማለት ነው አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም ግን ይሄ ሰውዬ እዚህ ጋር መጥቶ ልጆች አሉኝ ሶስት ልጆች ብሏል ግን የልጆቼ እናት ጋር አብሬ አይደለም የምኖረው ብሏል ሶ ምንድነው the truth አንቺ ጋር ያለው ምንድነው በጣም የሚገርም ነው ማን ያውቃል እግዚአብሔር ለበጎ ነው ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ አሁን እኮ እኔ እግዚአብሔርን ማመሰግንበት ጊዜ ነው ጥሩ አጋጣሚ ነው አልነገርሽም በዚህ በሌሊት የቀሰቀሰኝ እግዚአብሔር ለኔ የሆነ መልእክት መጥቶልኝ ነው በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ እሺ ከኔ ተማሩ ምን ጥያቄ ልጠይቅሽ የኔ ከዚህ በላይ ማውራት አልፈልግም ይኸውልሽ እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም አስክሬንም ሸት አድርጌ ያለው ይሄ ነገር እኔ እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው ከዚህ በኋላ እኔ ራሴን ነገር ለመወሰን እንዲመቸኝ ነው የት ነው የምትኖሪው አንቺ ኢትዮጵያ ነው የምትኖሪው እሱን ብቻ አልጠይቅሽ የት ነው የምትኖሪው አይ እኔም ፈረንሳይ ነው የምኖረው እዛው ነው የምኖረው መኖርም እዛው ነው እና እኮ አንድ ቤት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ because አንዳንድ ሴቶች መተው ይዋሻሉ የሰውየውንም ስም because ነው አይደለም እናትዬውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው ኦኬ እሱ ነው እዚህ ጋር ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን ይያሉ ነው ለዛ ነው ውሸቴንም አይደለም ውሸት አይደለም እናገረው ውሸቴን አይደለም እናገረው ለምንድን ነው ነቅለው የወጣው ውሸት ቢሆን
ለምን ነቅሎ ወጣሽ ሰውዬ? ኖ ይኸውልሽ አንዳንድ ጊዜ እስቲ አስገቢው አሁን ይግባልሽ ይገባል ውስጥ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው እውነቱ ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ ብዙ ጊዜ አንዳንዴ ልጅ አለኝ ግን ከልጆች አባት ጋር አይደለም የልጄን አባት አሁን የሆነ ቦታ ባየው ኮምፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርታብል ላልሆን ይችላል እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር ማለት ተለያይተሽ ከሆነ ተለያይተሽ ያለቀ ከሆነ ኦኬ አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ አንዳንድ ሰው ስፓይክፉል የሆነ ሰው አለ እኔ ከኔ ጋር ካልኖረ ወይ ከኔ ጋር ምን አባቱ ብሎ የሰውን እንትን ለማድረግ የሚመጣ ሰው አለ እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት ካልሆነ ግን አንቺ እውነተኛ ነሽ ማለት ነው መጥቶ ሪኩዌስት እስቲ አስገቢው እንደው ይገባልሻል እስቲ አስገቢ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል ሪኩዌስት ካረገ ሪኩዌስት አድርጊው ራስሽ እስቲ አድርጊው I don't know እንት ስሙን ገባሽ ስለወጣ I swear I don't know ነው አይደል የሚለው አሜን ነው because እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ እኔ by the way ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ ሚስቴ ልጆች የሌላችሁ ወይ አግብታችሁ የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ the reason እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዘኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበር ፈልጊልኝ ያለሽ እናትዬ ኬት ነበር ፈልጋለሁ ያለሽ ካናዳ አሜሪካ ወይ ደግሞ ከዩሮፕ እሰይ አንቺ እንደ አብራ ይሉሻል ምን ነው እኔ እንደሱ ዳር ፈላጊ አይደለሁም እኔ አናዶኝ ነው የገባሁት ቁጭ ብዬ እኮ እየጠበቁት ነበር ቅድም ጀምሮ እኔ ዳር ፈላጊ ግባና ራስን ክሊራ ለምንድን ነው ለማየት እኔ አቀል ለማውጣት ነው የገባሁት አሜን ካለ ግባና አቀን አውጣ ካለ በለዚያ ግን እውነቷን ነው ማለት ነው because እኔ I don't need to see her face ገባችሁ guys ፊቷን ማየት አልፈልግም ዳር እየጠየቀች አይደለም እዚህ ጋር መታ ይሄን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አልሽ ለዛ የጠየቅኳት ጥያቄ ለዛ ነው ለምንድነው አንድ ቤት ውስጥ ያልሆናችሁት ስል እሱ ሌላ ቦታ ነው የሚኖረው አልሽ እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው I know ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለ እውነተኛ ከሆንክ መጣም ነበር እኮ ለሊት አልነሳም ልጅ አለቀሰብኝና ምን ቢያለኝ ከዛ ቆይ ለምን ዞር አልልም ትንሽ ብዬ ወደዚህ ጋር መጣ ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆይስ ላዳምጥ ስል እንዴ ሌላ ፕሮግራም ነው ያጋልጣችኋል እውነት ለመናገር እግዚአብሔር አጋልጣት ነው አንቺ እውነተኛ ሴት ነኝ ብለሽ ነው የመጣሽው ስንት ልጅ አለ 3 ልጆች አሉኝ 3 ልጆች የት ነው ያሉት ካንተ ጋር ፓሪስ ወይ ኢትዮጵያ አውሮፓ ናቸው ያሉት እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት አውሮፓ ውስጥ ከእናታቸው የምትፈልገው ሰው ከየትም ትሆን አውሮፓ አሜሪካ ካናዳ ችግር የለም ግን ከአፍሪካ መሆን አልፈልግም ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም 4ም ይኖሩ ኦኬ አሜሪካ አውሮፓ or ካናዳ ብትሆን ችግር የለውም ልጆች ቢኖራትም ችግር የለውም of course አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ ችግር የለም ኦኬ thank you for being honest I don't know maybe internet I don't know ለምን እንደወረደ what ችግር አለ ሚገርም ሳጋልጥ ይቆምጣላሉ what happened ባለቤትሽ ነው አዎ አንድ ቤት ነው የምትኖሩት ወይስ he said ልጆች አሉኝ 3 ልጆች አሉኝ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው ልጆቹ ምን ሆኖ ነው ያለኝ 3 ልጆች አሉት ከሷ ጋር ነው የሚኖሩት ከልጆቼ እናት ጋር ነው ያለው ይሄን ያለችው አለ እሷ አንቺ ፈረንሳይ እሺ ዩሮፕኝ እዚሁ ነው ያለችው አለ ዩሮፕ ማለት ነው ዩሮፕ ነው የሚኖረው ፈረንሳይ እሱ ተለያይተን ነው እነሱ ተለያይተን ነው ያለው
አዎ እውነት በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። ቤት ስንግነር ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄን የከፈትኩት አበሻ በተለያየ